በፍቅርና በስልጣን መካከል ምርጫ ቢሰጥዎ የትኛውን ይመርጣሉ? ዛሬ የምነግራችሁ ታሪክ የገዛ አባቱ ለሞት የፈረደበትን ነገር ግን ለክርስቶስ ፍቅር ሲል የንጉሱን ሹመት የናቀውን የክርስቶስ ወታደር ነው። እርሱም ቤተክርስቲያን ማር የምትለው ቅዱስ ፊቅጦር ነው። ቅዱስ ፊቅጦር የአንጾኪያ ንጉስ ሶስተኛ ተደርጎ የተሾመ የሰራዊት አለቃ ነበር። አባቱ ሮማኖስ ጨካኝ አረማዊ ሲሆን እናቱ ቅድስት ማርታ ግን እግዚአብሔርን የምትፈራ ነበረች። ንጉስ ዲዮቅልጥያኖስ ክርስቲያኖችን ማሳደድ በጀመረ ጊዜ የገዛ አባቱ ሮማኖስ ልጁን ለሞት አሳልፎ ለመስጠት የሞት ፍርዱን ፈረመበት። ማር ፊቅጦር የክብርና የሀብት ባለቤት ቢሆንም ቀን ቀን ነዳያንን ያበላ ነበር፣ ሌሊት ደግሞ የእስረኞችን እግር ያጥብ ነበር። በዘመኑ ለጣዖት የሚቀርብ ምግብና ወይን አልቀመሰም። አፉ በብረት ተለጉሞ ወደ ግብጽ ወረደ። ዓይኖቹ ወጡ፣ ምላሱ ተቆረጠ፣ አካሉ ተቆራረጠ። ነገር ግን ጌታ እግዚአብሔር ስምን የጠራ የብርሃን ልብስ አጎናጽፌ ወደ መንግሥተ ሰማያት አስገባዋለሁ ብሎታል። ቅዱስ ፊቅጦር ሚያዝያ 27 ቀን በሰይፍ አንገቱ ተቆርጦ ሰማዕትነቱ ፈጽሟል። ከበረከቱ ያሳትፈን፣ አሜን።